ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ጤናው ቤቶ ፕሮግራማችንን እነሆ በሰዓታችን ይዘን ተገኝተናል። በዛሬው ዝግጅታችን የህፃናት የልብ ህመምና ህክምና ላይ እየተወያየን ቆይታ እናደርጋለን። በዚሁ ጉዳይ ላይ ማብራሪያ የሚሰጡን ባለሙያ እዚህ ተገኝተዋል። እንኳን ደህና መጡ ያለው ዶክተር እንዳለ ተፈራ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የህፃናትና የህፃናት ልብ ህክምና ስፔሻሊስት ናቸው። ከህፃናት ልብ ህመም ጋር በተገናኘ ለሚነሱ ጥያቄዎች በቂ የሆነ ሙያዊ ማብራሪያ ይሰጧችኋል። 011-552-7713 የስቱዲዮ ስልክ መስመራችንን በመጠቀም ደግሞ ጥያቄዎቻችሁን ልታደርሱ እንችላላችሁ። ጥያቄዎቻችሁን ተቀብዬ ከዶክተር ጋር ቆይታ የማደርገው ወንዶሰን ጥላሁን ነኝ። አደይ ተገኔ ደግሞ የእናንተን ጥያቄዎች በመቀበል ወደኛ ታስተላልፋለች። ከመላ ስቱዲዮ ባለሙያዎች ጋር ሆነን ፕሮግራማችንን እስከ ፍጻሜው እናደርሳለን ማለት ነው። አብራችሁ እንድትቆዩ ከወዲሁ ጋብዘናል። እንግዲህ ዶክተር ወደ መጀመሪያው ጥያቄያችን እንምጣና እንደው የህፃናት ልብ ህመም ከመግባታችን በፊት እንደው ለመንደርደሪያ እንዲሆን የልብ አሰራር ምን ይመስላል የሚለውን ነገር ብናይ ጥሩ ይመስለኛል። እንግዲህ የልብን አሰራር በምንመለከትበት ጊዜ መጀመሪያ ራሱ ምን ክፍሎች አሉት እና የስራ ድርሻቸው ምንድነው የሚለውን አጠራርጎ ማየቱ ይጠቅማል። ያው ልባችን እንግዲህ ራሱ ልባችን በውስጡ 4 ክፍሎች አሉት። ሁለቱ በግራ በኩል ናቸው፣ ሁለቱ በቀኝ በኩል ናቸው። በቀኝ ያሉት ስራቸው የተለየ ነው፣ በግራ ያሉት ደግሞ ስራቸው የተለየ ነው። ከዛ በኋላ ደግሞ ደምን ተቀብለው ወደ ሳምባና እንዲሁም ደግሞ ወደ ሰውነታችን የሚወስዱ ሁለት ትልልቅ የደም ስሮች አሉ። በተለይ ወደ ሰውነታችን ደም የሚወስደው ትልቁ የደም ስር ደግሞ ብዙ ቅርንጫፎች አሉት። በእነዛ ቅርንጫፎች አማካኝነት ወደ ሰውነታችን ደም ያሰራጫል ማለት ነው። እንግዲህ ደም የሚሰራጭበት ምክንያት በሰውነታችን ውስጥ ያው ኦክሲጅንና ምግብን ለእያንዳንዱ ሴል ለማዳረስ ነው። ይሄንን ለማድረግ ያው ሳምባ ውስጥ ሄዶ የተጣራ ደም ተቀብሎ ነው የሚያሰራጨው። ይሄ የሚከናወነው በግራ በኩል ባሉት ሁለት የልብ ክፍሎች አማካኝነት ነው። እነሱ ተካፋች በር ወይም ቫልቭ የሚባል የሚያገናኛቸው ነገር አለ። አንደኛው ከሳምባ ደምን ተቀብሎ ወደሚረጨው ክፍል ይሰጣል። እሱ ደግሞ ወደዛ ትልቁ የደም ስር ውስጥ ያስተላልፋል ማለት ነው። ከዛ በኋላ ደግሞ ስራውን ካከናወነ በኋላ እንደገና ተመልሶ ወደ ልብ ውስጥ ሄዶ እንደገና ወደ ሳምባ ሄዶ ተጣርቶ ኦክሲጅን ይዞ መምጣት አለበት። ይሄንን ደግሞ የሚያከናውነው በቀኝ በኩል ያለው የልባችን ክፍል ነው። እሱም እንደዚህ ሁለት ክፍል አለ እንደምንመለከተው ማለት ነው። አዎ ተካፋቾች ይኖራሉ። ያ ተካፋች ቫልቭ ወደ የሚያሰራጨው ክፍል ይወስዳል። እንደገና እሱም ደግሞ ወደ ሳምባ አድርሶ ያ ሳይክል ይከናወናል ማለት ነው። እነዚህ ሁለቱ ክፍሎች ልብ ጋር እያሉ በጭራሽ መገናኘት የለባቸውም፣ አይገናኙም። አንድ ሰው ከተወለደ በኋላ እነዚህ ሁለቱ ክፍሎች አይገናኙም። ምንድነው ሲሪየስ ኮኔክሽን የምንለው አይነት ነው። ወደ ሳምባ ይሄዳል፣ ደግሞ ተመልሶ ይመጣል። የግራው ልብ ክፍል ውስጥ ይገባል። ወደ ሰውነት ውስጥ ሄዶ አገልግሎቱን ከሰጠ በኋላ ተመልሶ ደግሞ ለመጣራት እንደገና ወደ ሳምባ በኩል እንደገና ይጓዛል ማለት ነው። እነዚህ ክፍሎች ልብ ጋር እያሉ አይገናኙም። የሚገናኙት በሲሪየስ ኮኔክሽን ብቻ ነው ማለት ነው። መልካም። አሁን ወደዚህ ህፃናቱ የልብ ህመም ጋር እንምጣ። እንግዲህ አሰራሩ ይሄንን ከመሰለ ህፃናት ላይ የልብ ህመም ተከሰተ ሲባል ምን ማለት ነው? እንግዲህ እስኪ ይሄንን ያብራሩልን። እንግዲህ ያው እሱንም ለመመለስ መጀመሪያ አይነቶቹን ማየቱ ያስፈልጋል። የህፃናት የልብ ህመም አይነቶች በአጠቃላይ ስንመለከታቸው በሶስት ይከፈላሉ። አንዱና ዋነኛው ያው አብሮ የሚወለድ ነው። በተፈጥሮ ተከስቶ የሚወለድ ነው። ልባችን በሚሰራበት ጊዜ በተለይ ከተጸነሰ አንድ ጽንስ ከተጸነሰ ከ19ኛው ቀን አካባቢ ጀምሮ ልብ መምታት ትጀምራለች። ከዛ እየተሰራች ያው የክፍሎቿንም እያሳደገች የምትመጣበትና ወደ 12ኛው ሳምንት አካባቢ የሚጠናቀቅበት ጊዜ አለ። ይሄ የመጀመሪያው 3 ወር የእርግዝና ጊዜ የምንለው ነው። ይሄ ክሪቲካል ጊዜ ነው ለልብ ማደግ ማለት ነው። በዛን ጊዜ ውስጥ አንዳንድ ክስተቶች ሊከሰቱ ይችላሉ። ማለት ቅድም እንዳልኩት መገናኘት የማይገባቸው ክፍሎች በቀዳዳ አማካኝነት ሊገናኙ የሚችሉበት ሁኔታ ይፈጠራል። አልፎ አልፎ ደግሞ ወደ ሳምባ ደም መውሰድ የሚገባው የደም ስር ከቀኝ መነሳት ሲገባው ከግራ ሊነሳ ይችላል። የግራው ደግሞ ወደ ሰውነታችን ደም የሚወስደው ከቀኝ ሊነሳ ይችላል። እንደዚህ አይነት በጣም ብዙ በመቶዎች የሚቆጠሩ አይነት ክስተቶች ሊከሰቱ ይችላሉ። እና ይሄ አንዱ የልብ ህመም አይነት ነው፣ አብሮ የሚወለድ ማለት ነው። ልጁ በዚህ ሁኔታ
ህፃኑ አብሮ ይወለዳል። ከተወለደ በኋላ ያው እንግዲህ ጤነኛው ሰው ማከናወን የሚችለውን የልብ ስራ ማከናወን ይሳነዋል ማለት ነው። የተለያዩ አይነት ምልክቶች ሊኖሩ ይችላሉ። ሁለተኛውና ዋነኛው ደግሞ በተለይ በእኛ ሀገር ውስጥ ወይም በደሃ ሀገሮች ውስጥ በጣም እጅግ የሚበዛው ከተወለደ በኋላ አንድ ልጅ ከተወሰነ እድሜ በኋላ የሚከሰት የልብ ህመም አለ። ይሄ ያው ሁለተኛውም ሶስተኛውም አክቹአሊ በዚህ ውስጥ የሚካተቱ ሆነው ሁለተኛው ግን ለብቻ የማነሳበት ምክንያት በአብዛኛው የደሃ ሀገሮች ችግርና መከላከል የምንችለውም ችግር ስለሆነ ነው። ይሄ ከጉሮሮ ህመም ጋር ማለት ቶንሲላይቲስ ከሚባለው በሽታ ጋር ከቶንሲል ኢንፌክሽን ጋር ተያይዞ የሚመጣ ነው። ምንድነው ያ ቶንሲላይቲስ በሚመጣበት ጊዜ ሰውነታችን ያንን ቶንሲላይቲስ ያመጣውን ባክቴሪያ ለመከላከል ብሎ የሚያመነጫቸው አንቲቦዲስ የሚባሉ መከላከያዎች አሉ። ነገር ግን በዛ መንስኤ በሆነው ባክቴሪያና በልባችን በተሰራባቸው ጥቃቅን አካላት መካከል ተመሳሳይነት ስላለ ባክቴሪያውን እንዲያጠፋ የተመረተው የአንቲቦዲ የኛን ሰውነት ልባችንን መልሶ የሚጎዳበት ሁኔታ አለ ማለት ነው። ይሄ በጣም እጅግ የሚበዛው የልብ በሽታ አይነት ነው። በተለይም በታዳጊ ሀገሮች ምዕራባውያንና ሀብታም ሀገሮች ከሁለተኛው ዓለም ጦርነት በኋላ ብዙም ችግር የለባቸውም። በአፍሪካ በደቡብ ምስራቅ ኤዥያ እና በላቲን አሜሪካ ግን ይሄ በጣም ሰፍቶ የሚታይ ነው። በሶስተኛ ደረጃ ላይ የምናነሳው የህፃናት የልብ ህመም አይነት በአብዛኛው የልብን ጡንቻ የሚያጠቃ ራሱን ፓምፑን የልቡን ፓምፕ የሚያጠቃ በሽታ ነው። ይሄ ብዙ ጊዜ ህክምናውን ብዙ አጥጋቢም አይደለም። በኋላ ምናልባት መመለስበት ይሆናል። ነገር ግን ጥሩነቱ ብዙ የሚታይ አይደለም። ነገር ግን ሊከሰት ይችላል። በቫይረሶች አማካኝነት የሚመጣ ማዮካርዳይቲስ የምንለው አለ። በባክቴሪያም አማካኝነት ይህ ነገር ሊከሰት ይችላል። አንዳንዴ ደግሞ መንስኤው በማይታወቅ ሁኔታ የልብ ጡንቻዎች በጣም የሚሰንፉበትና መምታት የሚያቅታቸው ጊዜ አለ። አንዳንድ ጊዜ በጣም የሚወፍርበትና የልብ ጡንቻ ችግር ውስጥ የሚገባበት ሁኔታ አለ። ሌላ በአራተኛ ደረጃ እንዲያው ማንሳት ከተገባን በእርግጥ ሁሉም ላይ ልንከፋፍለው እንችላለን። የአመታት ችግሮች የልብ አመታት ችግሮች ይኖራሉ። ሪትም ዲስተርባንስስ የምንላቸው ናቸውና ልባችን አመታቱ ኤሌክትሪክ ሲስተሙ የሚዛባበት ሁኔታ አለ። ይሄ እንግዲህ አብሮ ሊወለድም ይችላል። አብሮ የሚወለድበትም ጊዜ አለ። ከጊዜ በኋላም ሊከሰት የሚችልበት ሁኔታ አለና ጠቅላላ አድርገን ስናያቸው እነዚህ ናቸው የህፃናት የልብ በሽታዎች። እነዚህ እንግዲህ አይነታቸውን ነው ተብሏልና መንስኤ ይኖራቸዋል። ምናልባት ከአይነታቸው ጋር እንዲሁ ሊለያይ የሚችል መንስኤ ይኖራቸዋል። እንግዲህ አብሮ የሚወለደውን የህፃናት የልብ በሽታ በምንመለከትበት ጊዜ ይህ ነገር ነው የሚያመጣው፣ ይሄ መንስኤው ነው፣ ይሄ ነገር ባይኖር አይከሰትም፣ ወይም ደግሞ ይሄ ነገር ስላለ ተከስቷል ብለን መናገር የምንችለው አይነት መንስኤ እስካሁን ባለው የሳይንስ እውቀት ደረጃ የተደረሰበት ጉዳይ አይደለም። ነገር ግን አንዳንድ ጊዜ ከሌላው ሰው በተለየ ሁኔታ የተወሰኑ ሰዎች ላይ አብሮ የሚወለደውን የልብ በሽታ የሚታይበትና የዚህን ክስተት እድሉን ይጨምሩታል የሚባለው ሪስክ ፋክተርስ የምንላቸው ማለት ነው። እንደዛ አይነት ነገሮች ሊኖሩ ይችላሉ። ከነዚህ መካከል ለምሳሌ አንዱ የሚባለው ጄኔቲክ ማለት በዘር የሚሄድበት ሁኔታ አለ። አሁንም በዘር የልብ በሽታ ያለበት ሰው የሚቀጥለው ልጁ እንደዛ ይሆናል ማለት አይደለም። አሁንም እድሉ ይጨምራል ነው ማለት የምንችለው። በቤተሰብ ወይም በቅርብ ዘመድ አብሮ የተወለደ የልብ በሽታ ካለ በዛ ቤተሰብ ውስጥ እንደገና ሌላ የመከሰቱ ወይም በዛ የዘር ግንድ ውስጥ ሌላ ሰው ላይ የመከሰት እድሉ ይጨምራል ተብሎ የበለጠ እድሉ ሰፋ ይላል ተብሎ ይታመናል። ሁለተኛ እናቶች በእርግዝና ጊዜያቸው በተለይ ቅድም በተናገርኩት ፈርስት ትራይሜስተር ወይም የመጀመሪያው 3 ወር የእርግዝና ጊዜ ላይ አንዳንድ መድኃኒቶችን የሚወስዱ ከሆነ ወይም ደግሞ አልኮሊክስ በምንለው ደረጃ ብዙ አልኮል የሚጠጡ ከሆነ ሲጋራ የሚያጨሱ ከሆነ ይሄም ምክንያት ሊሆን ይችላል። ወይም አሁንም በዛን ጊዜ በመጀመሪያው የ3 ወር የእርግዝና ጊዜ ውስጥ እናቶች በአንዳንድ ቫይረሶች ቢጠቁ ይህ ቫይረስ ወደ ህፃኑም ተላልፎ የልብ በሽታንም ሆነ ሌሎች ተያያዥ ችግሮችን የማምጣት እድሉ ሰፋ ይላል። ሌላው ደግሞ ብዙ ጊዜ ያው እናቶች ትንሽ እድሜያቸው በጣም ከገፋ በኋላ ልጅ የሚወልዱ ከሆነ አሁን ይሄም
አንዱ ሪስክ ፋክተር ሆኖ የሚታይበት ሁኔታ አለ። ከዚህ ጋር የተያያዙ እንዲሁ እድሉን ይጨምራሉ የሚባሉ ነገሮች አሉ እንጂ ይሄ ነው መንስኤው ተብሎ የምናገርበት ሁኔታ የለም። ሁለተኛውና ሶስተኛውን በተመለከተ ግን ቅድም ተናግሬዋለሁ። ዋነኛው መከላከልም የሚቻለው ማጥፋትም የሚቻለው ይሄ በጉሮሮ ህመም ምክንያት የሚከሰተው ነው። አሁንም እዚህ ጋር የጉሮሮ ህመም የያዘው ህፃን ሁሉ የልብ በሽታ ይኖረዋል ማለት አይደለም። ይህንን ስንመለከት በቶንሲላይትስ ከሚጠቁት ልጆች እንዲያው ቶንሲላይትሱ በወረርሽኝ መልክ እንኳን ቢነሳ ከ3 እስከ 6% ናቸው። በሌላ ጊዜ በወረርሽኝ መልክ ካልሆነ ግን ከ1000 ውስጥ ከ3 እስከ 6 የሚሆኑ ልጆች ናቸው ከተጠቁት ውስጥ መልሰው በዚህ በሽታ ሊጠቁ የሚችሉት ማለት ነው። በየትኛው የእድሜ ክልል ያሉ ህጻናትን ነው የበለጠ ይሄ ቶንሲላይትስ ወይም ጉሮሮ ላይ ይከሰታል ያለው ህመም የሚከሰተው? እንግዲህ እነዚህን ልጆች በጣም የሚጠቁበት የእድሜ ክልል የሚባለው ከ5 እስከ 15 ያለው ጊዜ ነው። ይህንን ጊዜ ስንመለከተው ልጆች ወደ ትምህርት ቤት የሚገቡበት ጊዜ ነው። በጣም ሰው በበዛበት ሁኔታ የሚኖርበት ሁኔታ ነው። ይህ ጊዜ የጉሮሮ በሽታ ማለት የቶንሲላይትስ በሽታን ስርጭት የሚያመቻች ሁኔታ የሚኖርበት ጊዜ ነው እና ያ ጊዜ ላይ ፒክ ታይም እንለዋለን። ሆኖም ግን ከዛም በላይ እድሜያቸው የሆኑ ልጆች ሊጠቁ ይችላሉ። እንዲሁም ከ2 እስከ 5 ዓመት ያሉትም ልጆች ቢሆን በመጠኑ ይነስ እንጂ እነሱም ላይ የሚታይበት ሁኔታ አለ። ነገር ግን ከ2 ዓመት በታች ያሉ ልጆችን ስንመለከት አሁን ባለው የእውቀት ደረጃ አይጠቁም የሚለው ነው ያለው። ምክንያቱም ያንን የጉሮሮ በሽታ የሚያመጣው ባክቴሪያ እነሱን ኢንፌክት ማድረግ አይችልም። ምክንያቱም ሪሴፕተር እነሱ ጉሮሮ ላይ የለውም የሚል ምክንያት ስላለ እነሱ አይጠቁም። ግን ከ2 እስከ 5 በመጠኑ ከ5 እስከ 15 በብዛት ከዛም በላይ ደግሞ አልፎ አልፎ የሚከሰትበት ሁኔታ ነው ያለው። ጥሩ። እንግዲህ የልብ በሽታው አይነቱ የተለያየ እንደመሆኑ መጠን የሚታየው ምልክት ይኖራል። ምናልባት በአይነቶቹ ተከፋፍሎ የሚታይ የተለየ የራሱ የሆነ ምልክት ካለው እሱንም ብናየው ጥሩ ይመስለኛል። አዎ እንግዲህ በጣም ለልጆች ፔኪዩላር የሚሆነው ስንመለከት ያው አብሮ የሚወለደው ወይም ኮንጀኒታል ሃርት ዲዚዝ የሚለውን ስናይ ይሄ በጣም በብዙ መቶዎች የሚቆጠሩ አይነቶች አሉት። አይነት ብቻ አይደለም፣ በአንዱ አይነት ውስጥም ደግሞ መጠኑ የተለያየ ነው። ልጁ እንደተወለደ ህፃኑ እንደተወለደ ምልክት የሚያሳዩ በመጀመሪያው ሳምንት ውስጥ ምልክት የሚያሳዩ አሉ። አንዳንዶቹ ደግሞ ቆይተው እስከ 40 ዓመትም 30 ዓመትም ሳይታወቁ የሚኖርበት ሁኔታ ሊኖር ይችላል። በአብዛኛው ደግሞ ከ2 እስከ 3 ከ1 እስከ 3 ወር ባለው ጊዜ ውስጥ ወይም በመጀመሪያው ዓመት የእድሜ ክልል ውስጥ በጣም ሰፍተው የሚታይበት ሁኔታ ራሳቸውን የሚገልጡበት ሁኔታ ይኖራል። አገላለጣቸውን ወይም ክሊኒካል ማኒፌስቴሽንስ የሚለውን ስንመለከት ያው እንደ በአይነታቸው ብንከፋፍለው አንድ አይነት አለ። ይሄ በአብዛኛው ወደ ሳምባ የሚሄደውን የደም መጠን በጣም ከመጨመሩ የተነሳ ይሄ በልብ ድካም አብዛኛው መገለጫው የልብ ድካም ምልክቶች የሆኑ ናቸው እና እነዚህ የልብ ድካም ምልክቶች ምንድናቸው ብለን በምንመለከትበት ጊዜ አንድ ህፃን መጀመሪያ ጥሩ ሲጠባ ነበረ። ነገር ግን በአንድ ወር በምናምን አካባቢ መጥባት ያቃተው ይመጣል። ማለት ሲጠባ ያልባዋል፣ ይደክመዋል፣ ይተኛል ሳይጠግብ ማለት ነው። ጠግቦ ስላልጠባ ደግሞ እንደገና ቶሎ ይነሳል፣ ይርባውና እንደገና አሁንም መጥባት ሲሞክር የተወሰነ ጠብቶ እንደገና ይደክማል፣ ተመልሶ ይተኛል፣ ያልባዋል። ይሄ ሳይክል የሚደጋገምበት ሁኔታ አለ። ይሄም ከመሆኑ የተነሳ እንትኑ አይጨምርም፣ ክብደቱ አይጨምርም። ክብደታቸው ማለት ማደግ በሚገባቸው መጠን አያድጉም እነዚህ ልጆች። አንደኛ ያው ብዙ አይወስዱም መጥባትም ስለማይችሉ፣ ሁለተኛ ደግሞ የማላቡ ምናምንም እንደዚህ ሜታቦሊክ ሬት የሚለው የሚጨምርበት ሁኔታ ስላለ ክብደታቸው ብዙ በአጥጋቢ ሁኔታ አይጨምርም ማለት ነው። ከዚህ ሌላ ተደጋጋሚ የሳምባ ምች ያጠቃቸዋል። ቅድም እንደተናገርኩት ወደ ሳምባቸው የሚሄደው የደም መጠን እጅግ በጣም ከፍተኛ ነው። ይሄ ደግሞ እዛ አካባቢ ያለውን ነገር ወደ ተደጋጋሚ የሳምባ ምች የሚጋለጡበትን ሁኔታ የሚፈጥርበት አለ። ከዚህ አልፎ ደግሞ ያው አንዳንዶቹ ላይ ሙሉ ለሙሉ የልብ ድካም ተፈጥሮ ሰውነታቸው የሚያብጥበት ሁኔታ፣ ጉበታቸው በጣም የሚያድግበት ሁኔታ፣ እነዚህ ነገሮች የሚከሰቱበት ሁኔታ አለ። ሁለተኛውን ደግሞ ስንመለከት እነዚህ ወደ ሳምባ የሚሄደው ደም የሚጨምሩ ሳይሆኑ ከቀኝ በኩል ያለው ወደ ሳምባ ሄዶ መጣራት የሚገባው ደም ከመጣራቱ በፊት እዛው ልብ ውስጥ ባለ
መኖር በሌለበት ቀዳዳ አማካኝነት ወይም ኮሚኒኬሽን የግራውን ያልተጣራውን ደም ወደ ቀኝ የቀኙን ያልተጣራውን ደም ወደ ግራው የሚያስኬዱበት ሁኔታና የሚቀላቅሉበት ሁኔታ አለ። እነዚህ ልጆች ላይ በአብዛኛው የሚታየው ነገር በአብዛኛው የከንፈር መጥቆር፣ የቆዳቸው መጥቆር፣ በተለይ የጣቶቻቸው ጫፎች ይጠቁራሉ። እያደጉ ሲሄዱ ደግሞ የጣታቸው ጫፎች እየወፈሩና የሆነ የፖሊስ ዱላ አይነት ቅርጽ እየያዙ የሚሄዱበት ሁኔታ አለ። እነዚህ ልጆች ያው ከዚህ የተነሳ ቀይ ደም ሴሎቻቸውን በጣም ይበዛሉ፣ ደማቸው ይወፍራል እና ከዚህ ጋር ተያይዞ የተለያዩ አይነት ችግሮች የሚያጋጥሙበት ሁኔታ አለ። መልካም። እነዚህ የሚታዩ ምልክቶችን እንግዲህ ከአንድ ጥያቄ በኋላ ዘርዘር አድርገን ተመልሰን እንመለከታቸዋለን። ተመልካች ጥያቄ አለ። ሄሎ። አቤት። ጤና ይስጥልን። ጤና ይስጥልን። እስኪ ስሞን ያስተዋውቁንና ወደ ጥያቄ ይግቡልን። እሺ፣ ስሜ መቤት ይባላል። እሺ፣ ከየት ነው የሚደውሉልን? አቤት፣ ከአዲስ አበባ ነው። የልዑል እናት ነኝ። እሺ፣ ዶክተርን በጣም አመስገን እፈልጋለሁ። እሺ፣ ዶክተር ለኢትዮጵያ በጣም ትልቅ ሰው ነው። የህጻናት ልብ የታመሙትን በጣም ሲያግዝ ስላየሁት በጣም አመሰግናለሁ ልለው ነው። ልጄ ልብ ሆኖ ነበር፣ አሁን ግን ተሽሎታል። ስለዚህ ለሱ ያለኝን ክብር ለመግለጽ ነው የደወልኩት። መልካም። ጥያቄ የለዎትም ማለት ነው። ስለዚህ ስለደወሉ እናመሰግናለን። እሺ፣ እናመሰግናለን። ጥያቄ የለዎትም ያሉኝ አይደል? ከመስመር ሳይወጣ አይቀሩ መሰለኝ ዶክተር። እሺ፣ ስለዚህ ወደ ጀመርናቸው ነጥቦች እንመለስ። የሚታዩ ምልክቶችን የተወሰኑ መጠቃቀስ ተጀምሮ ነበረ። ምናልባት ቀሪ የሚሏቸው ምልክቶች ካሉ እንዲሁ እነሱን እንቀጥልና ወደ ሌሎች ነጥቦች ደግሞ እንመለሳለን። እነዚህ እንግዲህ ያው እንደተወለዱ የሚመጡ የልብ ችግሮችን አብረው የሚወለዱ የልብ ችግሮችን በተመለከተ ዋነኛ የምንላቸው እነዚህ ናቸው። እንደነገርኩ እጅግ በጣም አይነታቸው ብዙ ከመሆኑ የተነሳ አሁን በዛ ያሉትን አይነቶች ነው ለመግለጽ የሞከርኩት እንጂ እያንዳንዳቸው ደግሞ አንዳንድ ጊዜ የደም ቧንቧ መጥበብ የሚፈጠርበት ጊዜ አለ። እነዚህ ትልልቅ የነገርኩ የደም ቧንቧዎች የሚጠቡበት ጊዜ አለ። ከዛ የተነሳ ልጆቹ የተለያየ ችግር ውስጥ የሚደረጉበት ካደጉ በኋላ ደግሞ ከፍተኛ የሆነ የደም ግፊት ማለት እድሜያቸው 5 አመት 10 አመት 15 አመት ሲሆን ከፍተኛ የሆነ የደም ግፊት ተይዘው ለመጀመሪያ ጊዜ የልብ ችግር እንዳላቸው የሚታወቅበት ሁኔታም አለ። ሌላውን ስንመለከት እንግዲህ እነዚህ በጉሮሮ በሽታ አማካኝነት ይመጣል ያልኩት ያው ይሄ በአብዛኛው ከ5 አመት በኋላ የሚከሰት ነው ብያለሁ። እነዚህ ልጆች ጤነኛ የነበሩ ልጆች ናቸው። በኋላ ግን በዚህ ሁኔታ ከተጠቁ በኋላ ያው ልባቸው ሲመታ ይሰማቸዋል ራሳቸው ማለት ነው። ኖርማሊ ልባችን ሲመታ መስማት የለብንም እኛ፣ አይታወቅም። በእለት ተዕለት ስራችን ልባችን ሲመታ አይታወቅም። እነዚህ ፓልፒቴሽን የምንለው ምልክት ግን የሚኖረው ያ እየመታ መሆኑን ለኛ በሚታወቅን ጊዜ አንድ የበሽታ ምልክት የሚሆንበት ሁኔታ አለ። የመድከም ሁኔታ፣ ትምህርት ቤት ከልጆች እኩል መጫወት አለመቻል ሁኔታ፣ መንገድ ብዙ መሄድ አለመቻል ሁኔታ፣ የእግር ማበጥ፣ የፊት ማበጥ፣ እነዚህ ነገሮች ይከሰታሉ። እነሱ ላይ ስንመለከት በአብዛኛው አዶለሰንትስ ወይም ያንግ አዳልትስ ከምንላቸው ከትልልቆቹ ሰዎች ጋር ብዙ ተመሳሳይነት ያለው አይነት ማኒፌስቴሽን ነው የሚኖራቸው ማለት ነው። አሁንም ላቋርጦት ነው ዶክተር፣ ሌላ ጥያቄ እንቀበል። ሄሎ ሄሎ፣ ጤና ይስጥልን። ሄሎ፣ አቤት። ጤና ይስጥልን። ማን እንበል? ታምራት በቀለ ይባላል። ከየት ነው? እሺ፣ ጥያቄውን መቀጠል ይችላሉ። ጥያቄ ለምንድን ነው ህጻናት በሰፊው ለልብ በሽታ የሚጠቁት የሚል ሲሆን እየሰማችሁ ይላል። እየሰማን ነው። ትንሽ ድምጽውን ከፍ ሊያደርጉልን ይችላሉ? እሺ። ሁለተኛው ጥያቄ ደግሞ እሺ፣ የመጀመሪያውን ቢደግሙልን ጥሩ ነው። እሺ፣ የመጀመሪያው ጥያቄ ህጻናት ለምንድን ነው ለልብ በሽታ በስፋት የሚጠቁት የሚል ጥያቄ አለ። እሺ፣ ሁለተኛው ደግሞ ህጻናት ሕክምናውን ካገኙ በኋላ በምን አይል ጊዜያት ሊድኑ ይችላሉ የሚል ጥያቄ ነው። በጣም ጥሩ፣ እናመሰግናለን ስለደወሉልን። መልሱን ሊከታተሉን ይችላሉ። ዶክተር እንግዲህ ሁለት ጥያቄዎች ናቸው የቀረቡትና የሁለተኛውን ጥያቄ ወደ ኋላ ላይ ብንመለከተው የሚሻል ይመስለኛል። ከህክምና ጋር የተያዘ ስለሆነ ስለ ህክምናዎቹ ስናነሳ ብናያቸው ጥሩ ይመስለኛል። የመጀመሪያው ለምን የሚል ጥያቄ ነው። እንግዲህ ምናልባት ትክክለኛ መልስ ካለው ወይም ደግሞ
የሚሰጥ ምክንያቶች ጀስቲፊኬሽን ካለው እሱን ያንሱልን እስኪ። አሁን እንግዲህ አብዛኛው ነገር ቅድም ተናግሬያለሁ። አብረው ስለሚወለዱ በብዛት ሊጠቁ ይችላሉ። ሁለተኛ ደግሞ ቅድም እንደተናገርኩት ይሄ የጉሮሮ በሽታም በአብዛኛው የሚከሰተው በእነዚህ በልጆች ላይ ማለት በልጆችና ወጣቶች ላይ በመሆኑ የበለጠ ሊጠቁ ይችላሉ። የበለጠ ስንል ግን ያው ከማን ጋር አወዳድረን ነው የሚለውን ስናይ የትልቁን ሰው ያህል ህጻናት ላይ የልብ በሽታ ይበዛል ማለት አይደለም። ትልልቅ ሰዎች ለምሳሌ ከ60 አመት ከ70 አመት በኋላ ያላቸውን ያህል የልብ ችግር በህጻናት ላይ እንደዛ ሰፍቶ ይታያል ማለት አይደለም። ነገር ግን የሚከሰቱት ስትራክቸራል አብኖርማሊቲስ ናቸው። ቅድም እንደተናገርኩት የአሰራር ችግር ላይ የሚፈጠሩ ስለሆነ በተከሰቱ ጊዜ ልጆቹ እጅግ እንዲታመሙ ያደርጋሉ እንጂ ከብዛት አንጻር በምንመለከትበት ጊዜ ያው የሚያካትቱት የእድሜ ክልልም ትንሽ እንደመሆኑ መጠን ከትልልቆቹ ከሽማግሌዎች ወይ ከአሮጊቶች እኩል ይጠቃሉ ማለት አይደለም። መልካም። ወደ ቀጣዩ ጥያቄ ከመሄዳችን በፊት ሌሎች የሚያነሱ ነጥቦች ካሉ በተለይ እዚህ ምልክቶች ላይ የተወሰኑ ነገሮች እያነሳን ነበር። በተለይ በጣም ጨቅላ ከሆኑ ወይም ትንንሽ ልጆች ከሆኑ እናቶች ወይም ቤተሰቦች ናቸው የሚያስተውሏቸው ምልክቶችን ብለናል። ትንሽ ከፍ ካሉ ደግሞ ራሳቸውም ሊያስተውሏቸው የሚችሉ አይነት ምልክቶችን ይስተቃቅሱልን ነበረ። ከዚሁ ጋር ተያይዞ እንደው ከሌላ ህመም ጋር የመምታታት እንደዚህ ወይም ተመሳሳይ የሆነ ምልክት የማሳየት ነገር ይኖራል እንደዚህ ልጆቹ እንዲደናገሩ የሚያደርግ ነገር? አዎ ይሄ በስፋት የሚታይ ሁኔታ ነው። ምንድነው ካለውም ግንዛቤ አንጻር ሰዎች አንዳንድ ነገሮችን ያው የልብ ችግር ኢምፖርታንትም ስለሆነ ትልቅ ነገርም ስለሆነ ሰዎች አንዳንድ ትንንሽ የሚከሰቱ ጊዜያዊ ክስተቶችንም ከልብ ችግር ጋር የሚያያይዙበት ጊዜ ይኖራል እና እኔ በራሴ ብዙ የሚያጋጥመኝ ነገር ምንድነው አንዳንድ ጊዜ ሰዎች አዙሯቸው ህጻናት አዙሯቸው አንድ ሁለት የትምህርት ቤት ከወደቁ ቤተሰብ የልብ ችግር አላቸው ብሎ ኮንክሉድ አድርጎ ነው እንትን የሚለው ድምዳሜ ላይ የሚደርሰውና ነገር ግን በህክምናው ዓለም ስንታይ እንደዚህ አይነት ምልክት ከሚኖራቸው ልጆች ውስጥ የልብ ችግር ሆኖ የሚገኘው እጅግ በጣም ጥቂት በሆኑት ላይ ብቻ ነው። በአብዛኛው ላይ ዝም ብሎ የሚከሰት ሁኔታ ነው። አንዳንዴ ከነርቭ ጋር የሚያያዝበት ሁኔታ አለ ከኒውሮሎጂካል ምንለው ነው። ሁለተኛ ደግሞ አንዳንዴ ነርቮቻችንና የደም ስሮቻችን የራሳቸው አድጀስትመንት አላቸውና አንዳንድ ጊዜ ያ አድጀስትመንት በሚታታበት ጊዜ እንደዚህ ማዞርና የመውደቅ ሁኔታ ሊኖር ይችላል። እንደዚህ አይነት ብዙ ነገሮች አሉ ማለት ህብረተሰቡ ከልብ በሽታ ጋር የሚያያይዛቸው ነገር ግን በጣም እጅግ ጥቂት ለሆነ ጊዜ ብቻ ካልሆነ በስተቀር የልብ በሽታ ሆኖ የማይገኝባቸው ሁኔታዎች አሉ። ተመልካቾች በመከታተል ላይ የምትገኙት ጤናው ቤቶ ፕሮግራማችን ነው። ፕሮግራማችን በህፃናት የልብ ህመም ወይም ህክምና ላይ ነው የሚያተኩረው። ከዚሁ ጋር የተገናኙ ጥያቄዎች እንግዲህ እየተነሱ ነው የሚገኙት። አሁንም የስልክ መስመራችን ላይ አንድ ጠያቂ ይገኛሉ። ሄሎ። አቤት። ጤና ይስጥልን። ጤና ይስጥልኝ። ማን በል እስኪ እንተዋወቅ። አቤት። ራስዎን ያስተዋውቁን እስኪ። እታገኝ ይባላለሁ። ከየት ነው የሚደውሉልን? ከቴፒ ነው። ቴፒ። እሺ፣ ጥያቄው ምንድነው? ጥያቄ ልጄ እንቅርት እንትን ጋር ይያዛል ወይ? የልብ ህመም ከእንቅርት ጋር ይያዛል ወይ? ምናልባት እድሜያቸውን ሊነግሩን ይችላሉ? እድሜዋ 11 አመት ነው። 11። እሺ፣ ተጨማሪ ጥያቄዎች ካላቸው ለዶክተር ዱን ሰጣለሁ ሊጠይቁት ይችላሉ። ምናልባት የሚጨምሩላቸው ጥያቄ እንዲብራራ የሚፈልጉት ካለ ዶክተር ሊጠይቁ ይችላሉ። ያው ጥያቄያቸው አጠር ያለ ነው ሊያዝ ይችላል ወይስ? ስለዚህ በጣም ጥሩ መልሱን ሊከታተሉን ይችላሉ። እናመሰግናለን ስለደወሉልን። ግልጽ ስለሆነ ጥያቄ እንግዲህ ወደ መልሱ መግባቱ ነው የሚሻለው። እንግዲህ ከእንቅርት ጋር የሚያያዝበት ጊዜ አለ በአዋቂዎችም በልጆችም ላይ ማለት ነው። ምንድነው ይሄ? ከእንቅርት አይነቶች አንደኛው ታይሮይድ ሆርሞን በብዛት እንዲመነጭ የሚያደርግ አይነት አለ ወይም ታይሮቶክሲኮሲስ የምንለው አይነት ማለት ነው። ያ አይነት ከሆነ አንደኛ ያው የልብ ምትን እጅግ በጣም የሚጨምርበት ሁኔታ አለ። ከዛ ጋር ተያይዞ የተለያዩ ያመታትም በኋላ ደግሞ አልፎ የአሰራር ችግሮች ልብ ላይ የሚከሰቱበት ጊዜ አለ። አሁንም ግን ሁሉም እንቅርት
የልብ ችግርን ያመጣል ማለትም አይቻልም። ያው አሁን ከነገርኩት አንፃር ከታየ እንደዛ ተያይዞ የሚገኝበት ጊዜ ይኖራል። መልካም። ቀደም ሲል አንዳንድ ነጥቦች ተነስተው ነበረ። እነዚህ የሚታዩ ምልክቶች የልብ ናቸው ብሎ ለመደምደም እንደማያስችል ተነግሮናል። የሚታዩት ነገሮች እንዳሉ ሆነው ተጨማሪ መደረግ ያለባቸው ምርመራዎች ይኖራሉ። ትክክለኛ ይሄ ችግር የልብ ነው ወይስ የሌላ የሚለውን ነገር ለማረጋገጥ የሚደረገው ምርመራ ምንድነው የሚመስለው? እስኪ እንግዲህ እነዚህ ምልክቶች በልጆች ላይ በሚታዩበት ጊዜ አሁን የጠቀስኳቸው ምልክቶች ቤተሰብ ልጆቹን ወደ ሕክምና ወስዶ ለሐኪም ማሳየት የሚያስፈልግበት ጊዜ አለ። አብዛኛው ያው ሐኪሞች ካዳመጡ በኋላ ወይም አሁን ያልኳቸው ምልክቶች ምርመራ ካደረጉ በኋላ አለ ወይም የለም ብለው ድምዳሜ ላይ የሚደርሱበት ጊዜ የሚኖርበት ሁኔታም አለ። አንዳንዴ ደግሞ ይሄንን ነገር እንመለስበት የምርመራውን ጉዳይ አሁንም ሌላ ጥያቄ ስለገባ ማለት ነው። ሄሎ 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 ነው። ሄሎ ጤና ይስጥልን። ጤና ይስጥልኝ። እስኪ ማን እንበል ስሙን? እንዳለ ነጋሽ ከአዳማ። ከአዳማ። መልካም። ጥያቄው መቀጠል ይችላሉ። እሺ፣ አንድ ልጅ ነበረች 8 ዓመት ልጅ እና በየጊዜው በወር አንዴ በወር ሁለቴ ቶን ሲል በቃ ጉሮሮዋን ይላታል። እሺ፣ ጉሮሮዋን ያማታል። በዛ ሰዓት ከጉሮሮዋ ጋር ተገናኝቶ ልቤን ትላለች፣ ጆሮዬን ትላለች። በቃ በዛ ደግሞ እኔ ቀጥታ በቃ ወደ ሐኪም ሄድና ያው ሽሮፕ ምናምን ሰጣታለሁ። በቃ ቶን ሲል መርፌው መጥፎ ነው ምናምን ስለሚሉኝ መርፌ መጥፎ ነው ስላሉ በቃ ዝም ብዬ ሽሮፕ ነው የምሰጣት። አሁን ይቆይና በወር አንዴ ምናምን ሁለቴ እየተነሳባት በቃ ጉሮሮዋን ባመማት ቁጥር ልቤንም እዚህ ጋር ያመኛል፣ ጆሮዬን ውስጡን ያመኛል ምናምን ትላለች። እና ለዚህ መፍትሄው ምንድን ነው? በምን አይነት ሕክምና ከልቧ ጋር የሚገናኝ ነው ወይ ብዬ በጣም ስላሰጋኝ ነው እኮ አሁን ከዶክተር ልስማ ብዬ ነው መልሱን። መልካም። ተጨማሪ ጥያቄ ይኖርታል ዶክተር? እድሜዋ 8 ብሎናል። ሌላ ተጨማሪ ጥያቄ ክልል ለሰናብታቸው። በጣም ጥሩ ስለደወሉልን እናመሰግናለን። መልሱ ሊከታተሉን ይችላሉ። የተነሱት ነጥቦች ዘርዘር ያሉ ናቸውና ምናልባት መልስ የሚሏቸው ነገሮች እኔና ወደ ምርመራው እንመለሳለን። እንግዲህ እዚህ ይሄ ቶንሲል በየወሩ ይደጋግማቸዋል፣ በየ15 ቀኑ ይደጋግማቸዋል የሚለው የብዙ ሰዎች ካንሰር ነው ማለት በሽተኛም በምናይበት ጊዜ ብዙ ጊዜ የሚያጋጥመን ነገር ነው። በነገራችን ላይ ስለ ቶንሲል ህመም ስናወራ በአንድ ባክቴሪያ ስለሚመጣ የቶንሲል ህመም ብቻ ነው የምናወራው። ነገር ግን ቶንሲላይቲስን ሊያመጡ የሚችሉ ብዙ ባክቴሪያዎች አሉ። ከዚህም ሌላ ቫይረሶች ናቸው በአብዛኛው ጊዜ። እነዚህ ቫይረሶች የልብ ችግርን ሊያስከትሉ አይችሉም። በዛ አማካኝነት ማለት ቶንሲላይቲስን ስላመጡ ወደ ልብ ችግር የሚቀየርበት ሁኔታ የለም። እንደዛ ከሆነ ያንኛውን ባክቴሪያ በምንመለከትበት ጊዜ አንድ ሰው አሁን በዚህ ሳምንት ተይዞ በዛ በሽታ ቢታከም እና ሙሉ ለሙሉ መድኃኒቱን ቢወስድ ተመልሶ በ15 ቀን ወይ በአንድ ወር ውስጥ ይመጣል የሚለው ነገር ብዙ እውነትነት የሌለው ሁኔታ ነው። ይሄ ለአብዛኛው ኢንፌክሽኖች በዛ ስፒድ ውስጥ የሚደጋገሙበት ሁኔታ ብዙ ጊዜ የሚታይ ነገር አይደለም። ከሳይንሱ አንፃር ስናየው ያ ብዙ ጊዜ የሚያጋጥም ነገር አይደለም እና ምንድነው በአብዛኛው ጊዜ ያው በሕክምናም ዘንድ ይሄ ባክቴሪያ ሊሆን ይችላል የሚለው ፍርሃት በጤና ባለሙያዎች ዘንድም አንዳንድ ጊዜ ከግንዛቤ ማነስም ብዙ እንደዛ አይነት እንትን ላይ የሚደረስበትና የሚፈራበት ሁኔታ አለ። በቫይረስ የሚመጣውንም የጉሮሮ በሽታ እንደዛ የማከም ሁኔታ የሚኖርበት ሁኔታ አለ። ከዚህ ደግሞ ሌላ አልፎ አንዳንድ ጊዜ ምንም ኢንፌክሽንም ያልሆኑ ጊዜያዊ ህመምን ጉሮሮአችን ውስጥ ሊያስከትሉ የሚችሉ አለርጂክ ኦሪጂን ያላቸው ነገሮች አሉ። እንደዛ አይነት አለርጂክ መንስኤ ያላቸው ነገሮች ማለት ነው እና እነሱ ናቸው በአብዛኛው ጊዜ ተደጋግመው የሚመጡ ከሆነ በ15 ቀን በ3 ሳምንት ልዩነት የሚከሰቱ ነገሮች እነዚህ ናቸው። ብዙ ጊዜ ኢንፌክሽን ሆነው አይገኙም እና እነሱም ደግሞ ሐኪሙ በቀጥታ ቶንሲሎቹን በመመልከት ላያቸው የሚታዩ ምልክቶች አሉ የባክቴሪያ መሆኑን የሚገልጹ ማለት ነው። እነዛን አይቶ ሕክምና የሚያደርግበት ሁኔታ ነው መኖር ያለበት እንጂ በዚህ ሬት የሚደጋገመው ያ ከልብ ጋር የሚያያዘው
የጉሮሮ በሽታ ነው ለማለት ትንሽ ከሳይንስ አንፃር ያስቸግራል። ስለዚህ ያው በባለሙያ ቀረብ ብሎ መታየቱ ከዛ በኋላ የሚወሰነው ነገር መጠበቁ ነው የተሻለ የሚሆነው። ስለዚህ ቀደም ሲል ያነሳነው ነጥቦች የተወሰነ እንመለስባቸው። ምርመራ ላይ ያነሳናቸው ነገሮች ነበሩ። ምልክቶች ታዩ፣ የተወሰኑ ምልክቶች ታዩ፣ ሊያስጠረጥሩ ይችላሉ የልብ ህመም ነው ወይም አይደለም ለማለት። ከዛ ውጪ የሚደረገው ምርመራ ምንድነው የሚመስለው? ምናልባት በመሳሪያ የታገዘ ምርመራ ካለው እሱንም አያይዞ እንዲነግሩ ነው። ይሄ ይደረጋል። አዎ እንግዲህ እንደ በሽታው አይነት ይወሰናል። ለምሳሌ ሐኪሙ የአመታት ችግር ነው ብሎ ከጠረጠረ ኢሲጂ የምንለው የልባችን ኤሌክትሪካል አክቲቪቲ የሚለካ ምርመራ አለ። በዛ አማካኝነት ምርመራ አድርጎ ሊያየው ይችላል፣ የምትመዛባት ምናምን ሲሆን ማለት ነው። ሌላ ጊዜ ደግሞ የልብ አካላዊ ችግር ማለት ስትራክቸራል ሃርት ዲዚዝ ወይም ደግሞ ፋንክሽናል የሆነ ችግር ማለት የአሰራር ችግር በሚሆንበት ጊዜ ኢኮካርዲዮግራፊ የምንለው ምርመራ አለ። ይሄ ኢኮካርዲዮግራፊ በህፃናት ላይ ለሚታዩ የልብ በሽታዎች ያለው ብቃት እጅግ ከፍተኛ ነውና እስከ 100% ቢያንስ ጤነኛ ካልሆነው ልብ የመለየት ችሎታውን ስንመለከት እስከ 100% የሚደርስበት ሁኔታ ነው ያለው። መልካም። ስለዚህ በእንደዚህ አይነት መንገድ ሊታወቅ ይችላል ማለት ነው። በጣም ጥሩ። እንግዲህ ተመልካቾች እየተከታተላችሁ የምትገኙት ጤናው ቤቱ ፕሮግራማችንን ነው። ባነሳነው ርዕሰ ጉዳይ ላይ ሙያዊ ማብራሪያ እየሰጡን የሚገኙት ዶክተር እንዳለ ተፈራ ናቸው። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የህፃናትና የህፃናት ልብ ሕክምና ስፔሻሊስት ናቸው። ቆይታችን አሁንም የሚቀጥል ይሆናል። ከዚሁ ካነሳነው ርዕሰ ጉዳይ ጋር በተገናኘ የተዘጋጁ የጽሁፍ መልእክቶች አሉ። አዘጋጇ ትዕግስት ዋሪው ነች። የጽሁፍ መልእክቱን ተከታተሉ። ከዚያ ተመልሰን ስንገናኝ ህክምናው ምን ይመስላል፣ መከላከያ ዘዴዎቹ ምንድናቸው የሚሉትን እንዲሁ የምንመለከት ይሆናል። አሁንም አብራችሁን ቆዩ። ጤናው በቤቱ ስለ ራስዎና ስለ ቤተሰቦ ጤና በቀጥታ ስልክ በመደወል ከባለሙያ ጋር የሚወያዩበት መድረክ ነው። በዚህ ዝግጅት ተላላፊና ተላላፊ ያልሆኑ የጤና ችግሮች ይዳሰሳሉ። ዘወትር ቅዳሜ ከቀኑ 10 ሰዓት እስከ 11 ሰዓት በመደወል ስለ ጤናው ይጠይቁ፣ ይሳተፉ። ይህ ፕሮግራም የጤና እክሎች ሳይከሰቱ እንዲከላከሉ፣ ችግሮች ከተከሰቱ በኋላም ቢሆን እንዳይባባሱ የሚከላከሉበትን በቂ ግንዛቤ ያስጨብጦታል። ይደውሉ። ስለ ጤናው ከቤቱ ሆነው ይወቁ። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት።
ጤናው በቤቶ ስለ ራስዎና ስለ ቤተሰቦ ጤና በቀጥታ ስልክ በመደወል ከባለሙያ ጋር የሚወያዩበት መድረክ ነው። በዚህ ዝግጅት ተላላፊና ተላላፊ ያልሆኑ የጤና ችግሮች ይዳሰሳሉ። ዘወትር ቅዳሜ ከቀኑ 10 ሰዓት እስከ 11 ሰዓት በመደወል ስለ ጤናው ይጠይቁ፣ ይሳተፉ። ይህ ፕሮግራም የጤና እክሎች ሳይከሰቱ እንዲከላከሉ፣ ችግሮች ከተከሰቱ በኋላም ቢሆን እንዳይባባሱ የሚከላከሉበትን በቂ ግንዛቤ ያስጨብጦታል። ይደውሉ። ስለ ጤናው ከቤቶ ሆነው ይወቁ። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት። ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። አሁን ፕሮግራማችን አሁንም ይቀጥላል። ቀደም ሲል ዶክተር ታምራት የተባሉ ጥያቄያችን ያነሱልን አንድ ጥያቄ ነበር። በተለይ ከሕክምና ጋር የተገናኘ ጥያቄ አንስተውልናል። ህጻናቱ የልብ ሕክምና ካገኙ በኋላ የመሻሻል እድላቸው ምን ይመስላል የሚል ነው። ወደ ሕክምናው ለመግባት ይሄንን መንደርደሪያ እናድርገው ብዬ ነው። እንግዲህ ህጻናት የልብ ህክምናን በምንመለከትበት ጊዜ ህክምናውም ውጤቱም እንደ ብዛቱ የተለያየ ነው የሚሆነው። እንደ አይነቶቹም ጨምሮ አይነቶቹ እጅግ በጣም ብዙ ናቸው ብያለሁ። ከዛ አንፃር ነው ህክምናው የሚታየው፣ ውጤቱም ከዛ አንፃር የሚታይ ይሆናል። አንድ ነገር ግን ማለት ይቻላል። ምንድነው ማለት የምንችለው? በአብዛኛው የህጻናት የልብ ህክምና እጅግ በጣም ውጤታማ የሆነ ነው ማለት ህክምናውን ካገኙ ልጆቹ በአብዛኛው ሁኔታ በተለይ በብዛት የሚታዩትን የልብ በሽታዎች ስንመለከት የመዳን እድላቸው እጅግ በጣም ከፍተኛ የሆነበት ሁኔታ ነው ያለው። ስለዚህ አሁን አንዳንድ አብረው የሚወለዱ የልብ በሽታዎች አሉ፣ ቀላል ናቸው፣ ግን በብዛትም በአጋጣሚ ደግሞ እነሱ ናቸው የሚታዩት። ቀዳዳዎች ይኖራሉ። አንዳንድ ጊዜ ደግሞ ቱቦችን የሚያገናኙ ሌሎች ትንሽ ቱቦች የሚኖሩበት ሁኔታ አለ። እነዛ ነገሮች ከተዘጉ በቀዶ ጥገና ሊዘጉ ይችላሉ። እንዲሁም ደግሞ ዘመናዊ ህክምና አለ። በካቴተር አማካኝነት ተገብቶ የሚዘጋበት በመሳሪያ የሚዘጋበት ሁኔታ አለ ያለ ቀዶ ጥገና። ይሄ ከተደረገ በኋላ ሙሉ ለሙሉ የሚድኑበት ሁኔታ አለ። ማለት ድነው እንደ ማንኛውም ሰው ሙሉ እድሜ መኖር የሚችሉበት ሁኔታ አለ። ሌሎችም ደግሞ ከዛ መለስ ያሉትም ሙሉ ለሙሉ የሚድኑ ሆነው ነገር ግን ያው ተከታታይ የሆነ የሐኪም ክትትል እድሜ ልካቸውን ሊያስፈልግ የሚችልበት ጊዜ አለ። እነሱም ቢሆን ውጤታቸው እጅግ በጣም ጥሩ አለበት የሚለውን እንግዲህ ወደ ኋላ ላይ ከአንድ ጥያቄ በኋላ ብናየው ጥሩ ነው የሚሆነው። ሄሎ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ዘለቀ ኮቾ ከዳውሮ ዞን ተርጫ ከተማ። መልካም። እስኪ ጥያቄውን ይቀጥሉ። ጥያቄ ልጅ አንድ እድሜው ወደ 17 አመት አካባቢ ነው። ሄሎ እየሰማን ነው። 17 አመት ነው ያሉን? አዎ 17 አመት አካባቢ ነው። ከሁለት አመት በፊት አንዳንድ ስራ ሲሰራ ስፖርት ሲሰራ እንደዚሁ ስሮጥ የተወሰነ የትንፋሽ መቆራረጥ ሁኔታ ተከስቶ ሐኪም ቤት ወስጄ ከታየ በኋላ ለ6 ወር ያህል ፔንሲሊን ሰጥቶ ነበር። ሄሎ እየሰማን ነው። ይቀጥሉ። እሺ በየወሩ አንዳንድ መርፌ ፔንሲሊን ታዞለት እያሳከምኩ ነበር። ከዛ በኋላ ተሽሎት አሁን እንደገና በዚህ ሳምንት የትንፋሽ መቆራረጥና እንግዲህ ተከትቶበት እንደገና ትላንትና ሐኪም ቤት ወስጄ አሁንም በተመሳሳይ መንገድ 6 ወር ያህል ፔንሲሊን ታዞለት ነበረ። አሁንም የመቆራረጡ ሁኔታ ድምፁ ሲራመድ ሲንቀሳቀስ የተቆራረጠ ስላስቸገረኝ ምናልባት ከዚህ ፕሮግራም ምላሹን አገኝ እንደሆነ ብዬ ነው። ጥሩ እናመሰግናለን ስለደወሉልን። ተጨማሪ ጥያቄ ዶክተር ይኖሩታል? ስለዚህ መልሱን ሊከታተሉን ይችላሉ። አዎ ይከታተላሉ። መልሱንም እንዳልከታተል መብራቱም አሁን ጠፍቶብኛል። በቃ መልካም። ስለዚህ መልሱን ይከታተሉን። የሚደገምበትም ጊዜ ስለሚኖረው የዛኔም ቢሆን ሊከታተሉን ይችላሉ፣ ሰኞ ጠዋት ማለት ነው። ወደ ምላሹ እንግባ ዶክተር። እንግዲህ ይሄ አሁን እሳቸው ያነሱት ጥያቄ በእርግጥ እንደዚህ ትልልቅ የሆኑ ልጆች ይደክማቸዋል የሚለውን ጥሩ የሚሆነው መንገድ ከጓደኞቻቸው ጋር ራሳቸው ማወዳደር ነው። ለምሳሌ በሚጫወቱበት ጊዜ ከሌሎቹ ጓደኞቻቸው ቀድሞ የሚደክማቸው ከሆነ የሆነ ችግር ሊኖር ይችላል።
ወደሚለው ጥርጣሬ ሊወስደን ይችላል። ከዛ በኋላ ምርመራ ይደረጋል። ያ ምርመራ ተደርጎ የልብ በሽታ እንዳላቸው ከታወቀና በተለይ ደግሞ በአብዛኛው በዛ እድሜ ላይ ከቶንሲል ጋር የሚመጣው በሽታ ከቶንሲል ጋር ተያይዞ የሚመጣው የልብ በሽታ ሊሆን ስለሚችል ሐኪም ያንን ካረጋገጠ መርፌ ሊጀምር ይችላል። ግን እዚህ መርፌው ላይ እንዳውም እንኳን ጠያቂው ያነሱት ስትረስ አድርጌ መናገር የምፈልገው ነገር አለኝ። ይህ መርፌ ለ6 ወር የሚሰጥበት የሕክምና አግባብ የለም። ይሄ መርፌ አንደኛ ነገር ሲጀመር ራሱ አሁን ካለው የልብ በሽታ ጋር ግንኙነት የለውም። የመርፌው አገልግሎት አሁን ያለብንን የልብ በሽታ እንዲያድነን እንዲያሽለንም አይደለም የሚሰጠው። ምንድነው እነዚህ አንድ ጊዜ በቶንሲል ከተያዙ በኋላ በቶንሲላይቲስ ከተያዙ በኋላ የልብ በሽታ የሚኖራቸው ሰዎች ሁለተኛ ጊዜ ቶንሲላይቲስ ደግሞ ቢይዛቸው ተመሳሳይ ሁኔታ የመከሰቱ እድል ከፍተኛ ነው እና ያ ሪውማቲክ ፊቨር የምንለው ነገር ተመልሶ ከመጣ ልባቸውን ይበልጥ ይጎዳዋል ነው። አሁን ካለው የበሽታ ጥንካሬ ጋርም ሆነ ምልክት ጋር ምንም ግንኙነት የለውም እና ያንን ለመከላከል ነው የሚሰጠው። ይሄ መርፌ የሚሰጠው ለ6 ወር አይደለም። በየወሩ እነዚህ ሰዎች በአብዛኛው አሁን ባለው እምነት በተለያዩ እንትኖች ከ40 እስከ እድሜ ልክ 40 ዓመት እስከ እድሜ ልክ ድረስ መሄድ አለበት የሚል ሁኔታ ነው ያለው። አንዳንድ ክፍሎች እስከ 40 ዓመት የሚሉበት ሁኔታ አለ። ሌሎች ደግሞ እስከ እድሜ ልክ ያስፈልጋል የሚሉበት ሁኔታ አለ። ስለዚህ ለ6 ወር ይሄ መርፌ ከተሰጠ ለዛ ነገር ነው የተሰጠው ለማለት በጣም አስቸጋሪ ሁኔታ ነው የሚሆነው። ከተጀመረ መቋረጥ የሌለበት ሁኔታ ነው የሚሰጠው። አሁን ልጁ በመርፌው የተነሳ ተሻለውም በመርፌው የተነሳ ባሰበትም መርፌው ስለተቋረጠ መጣበት ማለትም አይቻልም። እንደዛ ማለት አይቻልም። ያሉትን ምልክቶች ሳይሆን ወደፊት ያ የጉሮሮ በሽታ ተመልሶ እንዳይመጣ ለመከላከል የሚሰጥ መርፌ ነው። ስለዚህ ከተጀመረ ሲሆን ለማድረቅ ማለት ነው። አዎ የሚቀጥል ነው እንጂ አሁን የተፈጠረውን ነገር ያድነዋል ማለት አይደለም። አሁን የተፈጠረው ነገር ከዛ ከመርፌው ጋር ብዙ ግንኙነት የለውም። ስለዚህ ይሄ ጤና ባለሙያዎችም ሊያስተውሉ የሚገባቸው ሁኔታ ነው። በሽተኞችም ደግሞ እንደዚሁ ማወቅ ያለባቸው ሁኔታ ነው። በአብዛኛው እንደዛ አይነት ነገር ይታያል። 6 ወር ለነዚህ ልጆች መርፌ መስጠት ሁኔታ አለ። መርፌውን በሽታ ልጁ ይሄ ነገር ደርሶበታል ብዬ ካመንኩኝና መርፌውን ከጀመርኩ ይሄ መርፌ በየወሩ በተከታታይ እንዲወስድ ተደርጎ መጀመሪያ ያለበት የሕክምና አይነት የመከላከያ ሕክምና ነው እንጂ ልብን ለማዳን አይደለም። ጥሩ። አሁንም ሌላ ጥያቄ እንቀበል። ሄሎ 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 ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ኢንስፔክተር ደምስ እባላለሁ ከሸዋሮቢት ከተማ አስተዳደር። እሺ፣ ጥያቄውን መቀጠል ይችላሉ። ጥያቄው ምን መሰለህ? ነፍሰ ጡር የሆኑ ሴቶች ቅባት የበዛበት ስኳር የበዛበት ምግብና ነጭ ስጋ ቢበሉ በህፃናቶች ላይ የሚያደርሰው አሉታዊ ተጽዕኖ አለ ወይ ነው በልባቸው ላይ? ሁለተኛው ጥያቄ እሺ፣ ለህፃናቶች የልብ ህመም ፈውስ የሚሆን ነገር እናቶች ምን አይነት ምግብ ቢመገቡ ከልብ ህመም ህፃናቶች ከልብ ህመም ነፃ ሆነው ይወለዳሉ ተብሎ ይገመታል? ጥሩ፣ እናመሰግናለን። ስለደወሉልን እናመሰግናለን። ጥያቄዎቹ ግልጽና አጭር ስለሆኑ በጣም እናመሰግናለን። ወደ ምላሹ እንሄዳለን። ሊከታተሉ ይችላሉ። መልሱን ከአመጋገቡ ጋር የተያዙ ናቸው ሁለቱም ጥያቄዎች። ስለዚህ ተያይዞ መመለስ የሚችሉ ናቸው ብዬ አስባለሁ። ኦኬ፣ እንግዲህ የእናቶችን አመጋገብ በምንመለከትበት ጊዜ የእናቶቹ አመጋገብ ማለት ስኳር የበዛበት ነገር ወይ ጣፋጭ መውሰድ፣ ጮማ መውሰድ ምናምን የመሳሰሉት ነገር ችግሩ ለነሱ ለራሳቸው ለእናቶቹ ነው የሚሆነው። ከዚህ አልፎ ልጁን አፌክት የሚያደርግበት ሁኔታ በአብዛኛው የሚታይ አይደለም። ይቅርታ እና የሚታይ ነገር አይደለም። ነገር ግን ይህንን ስንል እናትየዋ ዳያቤትስ ካለባት ማለት የስኳር በሽታ ካለባት ይሄ ያው በልጁ የተለያዩ ክፍሎች አሰራር ላይ ችግር የሚፈጥርበት ሁኔታ አለ። ልብም አንዱ ነው። ከነዛ ውስጥ ልብም ይጠቃል በዛ ሁኔታ። ከዛ ውጪ ግን እናቶች የተመጣጠነ ምግብ መውሰዳቸው እንጂ ወይ ጮማ ስለበሉ ጣፋጭ ነገር ስለበሉ ልጁ ላይ የሚመጣ ችግር አይኖርም። እንዳልኩት ቅድም ያው አልኮል ምናምን የመሳሰሉት ነገሮች ብቻ መድኃኒቶች እንጂ
እነዚህ ምግቦቹ ብዙ ከዛ ጋር የተያዙ አይደሉም። ስለዚህ እናቶች ተመጣጣኝ ምግብ እንዲወስዱ እንደማንኛውም እርጉዝ ሴት ተመጣጣኝ ምግብ እንዲወስዱ ነው የምንመክረው። መልካም ተመልካቾች እየተከታተላችሁ ያላችሁት ጤናው ቤቶ ፕሮግራማችን ነው። በዚህ ባነሳነው በርዕሰ ጉዳያችን ላይ በተለይ የልብ ህመምና ሕክምናውን በተመለከተ የህፃናቱ ማለታችን ነው ባልደረባችን ትግስት ዋሪዮ ከአንዲት ታዳጊ ጋር ያደረገችው ቆይታ አለ፣ እንዲሁም ከወላጇ ጋር ያደረገችው ቆይታ አለ። እሱን እንከታተልና ቀሪ ነጥቦችን ተመልሰን የምንመለከታቸው ይሆናል። አሁንም አብራችሁን ቆዩ። የልብ ህመም ታካሚ ገላኔ ጉደታ ናት። ገላኔ የ14 ዓመት ታዳጊ ስትሆን ከአምቦ ከተማ ነው ወደ ህክምና ማዕከሉ ለክትትል የመጣችው። ታዳጊዋ የነበረባትን የልብ ህመም ቀዶ ህክምና በማድረግ ከመታከሟ በፊት ይሰሟት የነበሩትን የህመም ምልክቶች እንዲህ ትገልጻለች። ነደርሲሳ ናቆፋስ ካቹ እንደንደ ኦና ታበደሜና ባሲሳን አውራናኩታ አማን ዳገት ስትወጣ አትችልም። ትንሽ 1-2 ደቂቃ ማሄድ አትችልም ነበር መጀመሪያ ችላት ረመድም እና ልቧ በጣም ነው የሚሞታ፣ ከመጠን በላይ ነው የሚሞታ። በቃ ልቧ ሩቅ ቦታ ነው የሚታየው ልቧ ሲመታ እዛን ጊዜ ማለት ነው፣ ኦፕሬሽን ሳይደረግ በፊት ማለት ነው። እና አሁን ከዛ ወዲህ እግዚአብሔር ይመስገን በጣም ተችሏታል። በቃ ምን አይነት የልብ ችግር ነው አሏችሁ? የልብ የቲቦ ጥበት ነው። አሁን ትንቀሳቀሳለች እንደ ልጆች? በጣም ከመጀመሪያ በጣም በቃ ምን ልበልሽ እግዚአብሔር ይመስገን በቃ በጣም ድናለች። ፊቷ ላይ ራሱ ይታወቃል። የመጀመሪያ ፊቷና የአሁኗ ፊቷ በቃ አንድ አይደለም እና በጣም ድናለች ለማለት ይቻላል በቃ ሙሉ በሙሉ። እንግዲህ ተመልካቾች እንደተከታተላችሁት ታዳጊዋ ቀደም ሲል የቀዶ ህክምና ከመደረጉ በፊት የነበራትን ምልክት ገልጻለች። ከቀዶ ህክምና በኋላ ያለውንም ለውጥ እንዲሁ ስታብራራው ነበረ ከወላጆቿ ጋር በመሆን ማለት ነው ይሄን ነገር ስትነግረኝ የነበረው። እንግዲህ ዶክተር አሁን ከህክምናው ጋር ተያይዞ ሊደረጉ የሚገባቸው ክትትሎች ምን እንደሆኑ አሁን ባንሳቱ ተገቢ ይመስለኛል። ቀደም ሲል እንደገለጹልን ህክምናዎቹ በራሳቸው ደረጃ ይኖራቸዋል፣ እንደ አይነታቸውም ሊለያዩ ይችላሉ። እንደው ያለው ክትትል ህክምናው ምንድነው የሚመስለው? እንግዲህ መጀመሪያ ያን ለማለት ህክምናዎቹ ምንድናቸው የሚለው ነገር በምንመለከትበት ጊዜ በአንደኛ ደረጃ ያው በመድኃኒት የሚታከሙበት ሁኔታ አለ። ይሄ በመድኃኒት የሚደረግ ህክምና አንደኛ መሸጋገሪያ ስለሆነ ሊሆን ይችላል። ሁለተኛውና ሶስተኛው የህክምና አይነቶች ማለት የቀዶ ጥገና ወይንም ደግሞ ቅድም እንደተናገርኩት ሌላ ዘመናዊ ህክምና አለ። ካቴተር ቤዝድ የሆነ በካቴተር አማካኝነት ገብተን ቀዳዳ መዝጋት የምንችልበት ወይም የጠበቡ ነገሮችን ማስፋት የምንችልበት ሁኔታ አለ። ወደ እነዛ ለመሸጋገሪያነት የመድኃኒት ህክምና የሚደረግበት ጊዜ አለ። ሌላ ጊዜ ደግሞ ያለው አማራጭ እሱ ብቻ ስለሆነ የመድኃኒት ህክምና የሚደረግበት ጊዜ ያለ። ቅድም እንደተናገርኩት አንዱ ለምሳሌ በልባችን ጡንቻ ላይ የሚደርስ ዝም ብሎ የመድከም ሁኔታ፣ ጡንቻው ራሱ በትክክል ያለ መስራት ሁኔታ ዳይሌት ካርዲዮማዮፓቲ የምንለው አይነት ችግር አለ። እንደዛ አይነት ነገሮች በሚሆኑ ጊዜ ያላቸው አማራጭ በአብዛኛው ልብ ከመቀየር ባለፈ ሁኔታ ሌላ ነገር ስለሌለ ይሄ በአብዛኛው የሚደረግላቸው የመድኃኒት ህክምና ብቻ ነው። በሁለቱም ቢሆን ግን በመሸጋገሪያነቱም ይሁን ወይንም ደግሞ ከእሱ ብቻ አማራጭ ነው ወይም ደግሞ የቀዶ ጥገናም ከተካሄደ በኋላ መድኃኒቶች ሊሰጡ ይችላሉ። እነዚህ መድኃኒቶች በአግባቡ መወሰድ አለባቸው። በአግባቡ መወሰድም ብቻ ሳይሆን ደግሞ ክትትልም አስፈላጊ ነው ለነዚህ ሁኔታዎች። አንዳንድ ጊዜ የመድኃኒቶቹ መቋረጥም አደገኛ የሆነውን ያህል መድኃኒቶቹም ራሳቸው ደግሞ አደገኛ የሚሆኑበት ጊዜ ሊኖር ይችላል። እንደሌላው መድኃኒት የማይሆኑበት ሁኔታ ሴፍቲ ማርጂን የምንለው ያ ጠባብ የሚሆኑበት ጊዜ ሁኔታ አለ። በትክክለኛው መጠንና በትክክለኛው ጊዜም በትክክለኛው ፍሪኩዌንሲ ካልተወሰዱ ችግር የሚፈጥሩበት ሁኔታ ሊኖር ይችላል እና እነዚህ ነገሮች በክትትል አማካኝነት ሊገቱ የሚችሉ ችግሮች ናቸው። ሁለተኛ ደግሞ አንዳንዴ የሚወስዷቸው መድኃኒቶች ማሻለቅቷቸው ሌላ መድኃኒቶችን መጨመር የሚያስፈልግበት ጊዜ
ይኖራል። ይሄም በክትትል አማካኝነት የሚወሰን ሁኔታ ነው። አንዳንዴ ደግሞ ሰዎቹ ተሽሏቸው አንዳንዶቹ መድኃኒቶች አስፈላጊ የማይሆኑበት ጊዜም ሊኖር ይችላል። መድኃኒቶቹን ማቋረጥ እንዳያስፈልግ ይችላል። ስለዚህ እንግዲህ ያው የልብ በሽተኞች ክሮኒክ ኢልነስ ወይም የረጅም ጊዜ ህመም ከምንለው ውስጥ በመሆኑ ክትትሉ በመደበኛነቱ መከታተል የሚያስፈልግበት ሁኔታ አለ ብለን ነው የምናምነው። ክትትል ይሄ ነው። ሌላው ደግሞ ያው ቀዶ ጥገና ካደረጉ በኋላ ለምሳሌ አሁን እንደ ገላኔ አይነት በሽተኞች ይሄ የቫልቭ ችግር ያለባቸው ቅድም ያልኩት ከቶንሲል ጋር ተያይዞ የሚመጣው የልብ በሽታ አይነት ነው። እንደዛ አይነቶቹ ደግሞ ያው ከቀዶ ጥገናም በኋላ መድኃኒቶችን መውሰድ ይኖርባቸዋል ለረጅም ጊዜ። እንደተናገርኩት ያ በየወሩ የሚሰጠው መርፌም መቋረጥ የለበትም። ከዚህ ውጪ ደግሞ የህክምና ውጤትስ የቀዶ ጥገና ውጤትስ ምንድነው? ወደ ኋላ ይመለሳሉ። አንዳንዴ ሊያጋጥም ይችላል። ጥሩ ሆኖ እየቀጠለ ነው ወይ የሚለውንም ነገር ለመወሰን ያው ክትትሉ እድሜ ልኳን አስፈላጊ የሚሆንበት ሁኔታ አለ ማለት ነው። በተለይ ህጻናት ላይ ሲሆን የቅርብ አጋሮቻቸው የሚሆኑት ወላጆቻቸው ናቸው። እያንዳንዱ የጤናቸውን ሁኔታ የሚከታተሏቸው ወላጆቻቸው ስለሚሆኑ እንደው ልብ ሊሏቸው የሚገቡ ነገሮች ምንድን ናቸው ተብሎ ነው የሚታሰበው? በተለይ ከዚሁ ከህክምናው ጋር ተያይዞ አመጋገብ ላይ ሊሆን ይችላል፣ ሌሎች እንቅስቃሴዎቻቸው ላይ ምን አይነት ጥንቃቄዎች እንዲያደርጉ ነው ለወላጆች ምክር የሚሰጠው? እንግዲህ አሁንም ያው የምንሰጣቸው ምክር እንደ በሽታው አይነት የተለያየ ነው የሚሆነው። መጀመሪያ የበሽታው አይነት ምንድነው የሚለውን እንወስናለን። ያን የበሽታ አይነት ካወቅን በኋላ ህክምና የተደረገለት ከሆነ በዛ ህክምና ላይ ተንተርሰን፣ ህክምና ያልተደረገለት ገና ወደፊት የሚያደርግን ከሆነ በዛ ላይ ተንተርሰን የምንሰጣቸው መመሪያዎች ሊኖሩ ይችላሉ። በእርግጥ እንግዲህ ያው ክትትሎች ይኖራሉ፣ መድኃኒቶች ይኖራሉ። አንዳንድ ጊዜ ግን ህፃናት ላይ ይሄን አድርጉ ይሄን አታድርጉ ዱ ኤንድ ዶንትስ ብለህ እንትን ማለት የምትችልበት ሁኔታ ላይኖር ይችላል። ከበድ የሚልበት ሁኔታ ይሄ ለወላጆችም አስቸጋሪ የሚሆንበት ጊዜ አለ። ለምሳሌ ልባቸው በጣም የደከመ ልጆች ጨው እንዲበሉ አይመከርም። ነገር ግን አንድ ከእድሜው ከ6 ዓመት በታች የሆነ ልጅ ጨው እንዳይበላ ተብሎ መመሪያ ሲሰጥ ያሉት የቤተሰብ የሚኖረው አማራጭ እጅግ በጣም ጠባብ ነው። ማለት ይሄ ልጅ ለምን እንደተከለከለ አያውቀውም እና ለብቻ ለሱ ምግብ ተዘጋጅቶ ለብቻ መመገቡ ራሱ ያው ልቡን ትሪት ያርክ ቢሆንም አእምሮው ላይ ሌላ ችግር እየፈጠረክ የምትሄድበት ሁኔታ ሊኖር ይችላል። ማለት እሱ ለምን እንደ ቅጣት ነው የሚቆጥረው፣ አያውቀውም ለምን ጨዋት ብላ እንደተባለ ማለት ነው። እና መነጠሉ እጅግ በጣም መጥፎ የሚሆንበት ጊዜ አለ። በዚህ ጊዜ እኔ ፐርሰናሊ የምመርጠው ነገር ምንድነው የሚያሸና መድኃኒት አለ፣ ጨውን ካውንተራክት የሚያደርግ ማለት ነው። እሱን ከፍ አድርገውና ልጁ ያው ከቤተሰብ ጋር እንዲበላ እናደርግበት ሁኔታ አለ። እኔ ፐርሰናሊ ያን ነገር አደርጋለሁ። ሌላ ጊዜ ደግሞ ቤተሰብ የማይከብደው ከሆነ ጨው ያው ለትልልቅ ሰዎችም ብዙ ጠቃሚ ስላልሆነ ቤተሰቡ ሙሉ ጨውን ትቶ ወይ ቀንሶ አንድ ላይ ተዘጋጀም ግን ልጁ ስነ ልቦናዊ ተጽዕኖ ሳይደርስበት እንትን የሚኖርበት ሁኔታ አለ። ከዛ ውጪ ግን እንደ አዋቂዎች ሳይሆን የህፃናት የልብ በሽታ እንደው ሞር እንዲበሉ ጥሩ ነገር እንዲያገኙ ነው የምንመክረው። አዋቂዎች ላይ ይሄን ተው የሚለው ነገር ይበዛል። ካረጀም በኋላ ያው እንደዛ ወደዛ ነው አዝማሚያው። ግን ህፃናት ላይ ሞር እድገታቸው ችግር ላይ ይወድቃል ብያለሁ። ያው የልብ በሽታ ካለ ክብደት የመጨመር ችግርና እነዚህ ነገሮች ሁሉ ለማካካስ ጥሩ ካሎሪ ጥሩ ፕሮቲን ያስፈልጋቸዋል ማለት ነው። ስለዚህ ፎርቹኔትሊ ያው ጠብ የሚመጣው ጨው ጋር ሲደርስ ብቻ ነው። ሌላ ስትሪክትሊ ልጆች የሚከለከሉት ነገር የለም። ሌላው ሳላነሳ የማላልፈው የኤክሰርሳይዝ ጉዳይ ነው። አሁን ኤክሰርሳይዝ ላይ አንዳንድ ለሐኪምም ቤተሰብን ለመምከር በጣም አስቸጋሪ የሚሆንበት ጊዜ ያለና ሁሉም ሳይሆኑ እጅግ ጥቂት የሆኑ የተወሰኑ በሽታዎች ልጆች እንቅስቃሴ እንዲቀንሱ የሚያስደርጉ አሉ። ይሄ ሲባል ቤተሰብም ይሄን ነገር ትንሽ ኦቨር እንትን ያደርገዋል ማለት ሁሉም የልብ በሽታ አለ የተባለው ልጅ አትሯሯጥ አትጫወት ምናምን እንደዛ የሚሉበት ሁኔታ አለ። እነዚህ ግን እንደዛ ግን አይደለም።
የተወሰኑ በሽታዎች አሉ። በተለይ ከቧንቧ ጥበት ጋር የተያያዙ በሽታዎች ወይም ከልብ ጡንቻ ጋር የተያያዙ በሽታዎች ጥቂት ናቸው። እነዚህ ብዙ አይደሉም። ካለው የልብ ችግር አንጻር ሲታይ በጣም ጥቂት በሽታዎች ናቸው እና እነዛ ነገር ቤተሰብ ማድረግ ያለበት ከሐኪም ሲሰማ ብቻ ነው። ለማድረግም ከባድም ስለሆኑ ብዙ ማለት የማያስፈልግም እና እዛ ላይ በተለይ የውድድር ስፖርቶችን ትልልቅ ልጆች ከሆኑ እንዲቀንሱ ይመከራል። ማለት ሲደክማቸው አያውቁም ውድድር ላይ ካለ ያው እንትን ማለት ነው በዛ ድንገት የመሞትም አደጋ ሊከሰት የሚችልበት ሁኔታ እንደዛ አይነት ችግር ይኖራል። በተረፈ ግን የራሳቸውን እንቅስቃሴ የሚያደርግ የሚችሉበት ሁኔታ አለ ማለት ነው። ጥሩ የቀሩን ጥቂት ደቂቃዎች ስለሆኑ እናጠቃለው። እስካሁን ያነሳናቸው ብዙ ነጥቦች አሉና እንደው ለማጠቃለያ እንደው መተላለፍ አለበት የሚሏቸው መልእክቶች ካሉ በተለይ ለወላጆችና ምናልባትም ትንሽ ራሳቸውን ለሚያውቁ ህጻናት ለነሱ የሚተላለፉ መልእክቶች ካሉ ለነሱ አስተላልፈን በተለይ መከላከያዎቹና ህክምናው ላይ በተመለከተ ማለት ነው። እኔ አንዱ ዋናው መናገር የምፈልገው የህጻናት የልብ በሽታዎች ህክምናው በሀገራችን ብዙ ያልተስፋፋ ቢሆንም በአብዛኛው ሊታከሙና ሙሉ ለሙሉ ሊድኑ የሚችሉ ነገሮች ናቸው። አብረው የሚወለዱትን ስንመለከት ከዛ በኋላ በጉሮሮ አማካኝነት የሚመጣው በሽታ ሙሉ ለሙሉ ልንከላከለው የምንችለው ይሄ ምዕራባውያን ተከላክለው ያሳዩን ተሞክሮ ስላለ ይሄን ደግሞ ለመከላከል ቅድም የተናገርኳቸውን ነገሮች ጨምሮ ተግባራዊ ማድረግ ማለት አንድ ልጅ በቶንሲላይቲስ ሲታመም ቶሎ ቀድሞ ማሳከምና መድኃኒቱን በተባለው መጠንና ለተባለው ጊዜ ያህል ሙሉ ለሙሉ ልጅ